እግዚአብሔር የሰው ልጅን ሲፈጥረው እንደየመልኩ የተለያየ ቢሆንም እጅግ ውብና ማራኪ አድርጎ ነው የፈጠረው። ታዲያ ብዙ ሰዎች ይህን ባለመቀበላቸው ምክንያት ወደ ሕክምናው ዓለም በመሄድ የፊታቸውን መልክ ለመቀየር ሲሞክሩ እስከ ወዲያኛው የፊታቸውን ቅርጽ አበላሽተዋል። ከእነዚህ ሰዎች አንዷ ሃንግ ሚኮ ትባላለች። ሃንግ የተወለደችው በ1963 እንደ ፈረንጆች አቆጣጠር በደቡብ ኮሪያ ነበረ። ቤተሰቦቿ እጅግ ድሃ ስለሆኑ በልመና ነበረ የሚተዳደሩት። እሷ ግን እድሜዋ ከደረሰ በኋላ ዘፋኝ እንደምትሆን ህልም ነበራት። ብዙ ብር እንድታገኝና ቤተሰቦቿ ለመርዳት ነበረ። ህልሟ ተሳክቶ ዘፈን አወጣች፣ ዝነኛም ሆነች። አሁን ተወዳጅነት ስላለ ጊዜው ነውና አድናቂዎቿ ለማግኘት ወደ ጃፓን አቀናች። ይህቺ ታዋቂ ዘፋኝ ብዙ ሰዎች ውበቷና ቁንጅናዋን እየጠቀሱ አድናቆታቸው ይገልጹላት ስለነበር በመስተዋት ፊት ቆማ ራስዋን እያየች በጣም ትደሰት ነበር። ሚዩክ እድሜዋን እየጨመረ 28 ስትደርስ በራስዋ አስተሳሰብ እድሜ ስለጨመረ ውበት የቀንሰዋል ብላ ስላሰበች አንድ ሀሳብ መጣላት። እሱም ወደ ሕክምናው ዓለም በመሄድ የፊቷን ቅርጽ ማስተካከል ብትፈልግም የገጠማት ግን ሌላ ነገር ነው። ቤተሰቦቿና አድናቂዎቿ እስከማያውቃት ድረስ ፊቷን የተለየ ህብጠት አሳየ። መልኳን ወደ ሌላ ነገር ስለተቀየረ ያያት ሰው ሁሉ ፊት እየነሳት የባሰ መጣባት። በዚህ ተደናግጣ ከፍተኛ ገንዘብ በማውጣት ወደ ሌላ ሕክምና ብትሄድም በጣም የሚያሳዝነው ነገር ግን አሁንም ምንም ለውጥ የለም። ፊቷም እያበጠ መልኳንም እየተቀየረ ስቃዩም እየበዛባት ሲመጣ አድናቂዎቿና ወዳጆቿ ከፍተኛ ገንዘብ በማውጣት ወደ ሌላ ሕክምና እንደገና እንድትሄድ አደረጉ። ከዚያ በኋላ በአጠቃላይ እስከ 10 የሚሆን ኦፕሬሽን ብታደርግም እግዚአብሔር አልፈቀደምና አሁንም አልተሳካም። ህይወት ግን ይቀጥላልና እቺ ታዋቂ ዘፋኝ ራሷን ባደረገችው ስህተት ወደ ታች ወርዳ በልብስ መሸጫ ቦታዎች እየሰራች ትገኛለች።